አሽቃባጭ ራስህን እንደ ሀብታም ታያለህ። እንደ ሞቃታ አንቺ የሰው አይነ ምድር ነሽ። ነኝ ደጋራ ነኝ ከበደ ጀምረው 2 ደቂቃ ሲል እጄ እንዳወጣ ጀምረው። የኔ ንጹህ የኔ ዶክተር አይገርምክም? ንጹህ ነው ሽንት ቤታችን፣ ንጹህ ጽድት ያለ። አስነኪዋ ንኪዋ ምንድን ነው? ሻሻሽ ንኪው ነካውት ያው እጄ ላይ ነው እኮ በፎጣ አፉን አፍኖ አልቀረብህም። ትናንት እኮ የዛፍ የለም ብሎ ነበር። እፍርታም ነው ልጁ። ንኪው አልነካሹም። ጥላሽ ይታያል። ጥላ እኮ አይታይም ከተነካ። ጥላ አይታይም ከተነካ። ጥላሽ ይታያል። እየነካሽ አይደል? ጥላሽ ይታያል። ንኪው አንተ በሽተኛ። ጥላ ነው። እሺ ይኸው አይሰማክም? በሽተኛ እኮ ስለሆንክ ነው የማታየው። አይንክ በደንብ አያይም። ሌትስ ጎ ፋሚሊ። በመቤት ይዤሻለሁ። አውሬ ነው ትበላለች። ትሪፕሉን እንጠቀምበት። አሳይካለሁ። እጄ ላይ ውደቅና ምን አይነት ቅጣት እንደምቀጣክ ጠብቅ። ትሪፕሉን እንጠቀምበት ጋይስ። ፎጣውን ያዝ። አልቀረብክም። ትሪፕሉን እንጠቀምበት ቤተሰብ። እሺ አሁን እንትን ብቻ አድርጉ። ታፕታፕ ኮፒ ሊንክ ብቻ አድርጉ። ንኪው ከእግረ መንገድሽን ከሄድሽ አይቀር ንኪው። ሴትዮ ንኪው። ያው ድምፅ ይሰማካል። ሁለት ደቂቃ ሊሞላ ማትጠቀሙበት ሽንት ቤት ነው እንደ እንጠቀምበት። እንዴት ነው ማንጠቀምበት? ያምቃ እንደዚህ ሀገር እኮ ሽንት ቤት እንዴት ንጹህ ነው ሀቢቢ። በየቀኑ እኮ ይታጠባል። ምን ሆነሃል? ምንስ ቢታጠብ ሰገር ያለፈበት በያሽ አታሽቃብጥ። 17 ሰው አንዳንድ አበባ 17 ሰው አንዳንድ አበባ ጋይዝ 17 የተለያየ ሰዎች አንዳንድ አበባ 17 አራት ይቀራል። 3 ሰው ይቀራል። የተለያየ አዳዲስ ሰው ሰጥቶ ማያውቃ ሞላ። እኛ ሞላ። ቆይ አንዴ እንትን ላምጣ፣ ስልኬ የማስቀምጥበት ላምጣ። እጄ ልታጠብ። ባትነካውስ ጋይስ እንደ አሽሽ ቋጨሰችው እዛው ቁጭ ብላ የኔ ወርቆች ትለያላችሁ። በኢየሱስ ስም እቺ ሴትዮ ምንም እንደማትመለስ የተረዳ ነው። ሰሚ ለምንድን ነው ማትዘበዝቢው? በእንትን በግራዋ ግላቭ አለን። ብዙ ግላቭ ነው ያለን። አውርዱት። አንድ ግላቭ አውርዱ። በሉ በኢየሱስ ስም እጅ ላይ እንዳት ትገለኛለች። በቃ ትገለኛለች። ጋይስ እመኑን፣ ትገለኛለች። እጅ ላይ እንዳጥሉ። ሶሪ ከኪችን እየሮጥኩ ወደዚህ እስከመጣን ትገለኛለች። ስታንድ ባይ። እዚህ ደርሰን እንዳንሸነፍ ሁላችሁም አንድ ላይ ስንት ደቂቃ? ግሎቭ አውርዱበት ጋይስ፣ ግሎቭ አውርዱበት። ግሎቭ ቲምወርክ አድርጉት። ማነው ጋር እዚህ ደርሰን እንዳንሸነፍ ጋይስ፣ አደራችሁን ቤተሰብ፣ አደራችሁን ሁላችሁ። ግሎቭ አውርዱበት። ግሎቭ ጉራጌ ገርል ቴንኪዩ ማሬ፣ የኔ እናት ቴንኪዩ ማሬ። ጋይስ ሁላችሁን ግሎቭ ጉራጌ ገርል ቴንኪዩ ጋይስ። በእናታችሁ ግሎቭ አውርዱ። አረ ግሎቭ አውርዱ ጋይስ። አረ ግሎቭ ሰጡኝ። አረ ብዙ ግሎቭ ስናሸንፍ ግሎቭ የለንም እንዴ? ግሎቭ ንቁ።
ጋላክሲ ግለቡ ላይ ጋላክሲ ጋይስ ግላቫችን ላይ ጋላክሲ ስጡበት። ልዩነታችን ቅርብ ቅርብ ነው ጋይስ። በእናታችሁ ትንሽ ግለቡ ላይ ጋላክሲ ግለቡ ላይ ጋላክሲ። ኧረ መጡ ቤተሰብ፣ ኧረ መጡ ቤተሰብ የኔ ቤተሰብ እዚህ ደርሰንማ ዝም እንዳትሉ። ወይኔ ስንት ነው ልዩነቱ እኮ ወይኔ። እዚህ ደርሰን ምን አገባሽ እላታለሁ። ምን አገባሽ? አንድ ዜሮ ጋይስ በየስ አንድ ዜሮ እንዴ ወረኛ 1-0 ነን ጋይስ። ይሄን እንዳሸንፈኝ ካሸነፈ ተቀጭ ነኝ። ድጋሚ እንዳልቀጣ ፋሚሊ በኢየሱስ እኔ በህይወቴ እንደዚህ አይነት ጨዋታ አላየሁም። አሸነፈችኝ ብዬ ደምድሜ ነበረ። በኢየሱስ ለቤቴን ትለያለች ናችሁ እያልሻለሽ ሪምሻ ሪም ጎልድ ሪል ጎልድ የስ ትሪፕል እስከሚያልቅና ጋይስ ትሪፕል ፖይንት ቦነሱ ለስጡበት። ቦነስ ነው 3 ጊዜ የሚያደርገው ይሄ ራሱ። ወይኔ በአንዴ ኤርፕሌን ተሰጠ 15,000 ገባ። ወይኔ በአንዴ በኢየሱስ ስም የአህያ ባል ከጅብ አያስጥልም ስልሽ እኮ እውነቴን ነው። ከጅብ አያስጥልም። ኤቭሪባዲ ኢዝ ዶንኪ። አንተ ቤተሰቦቼን አትሳሳይ በሽተኛ። ኤቭሪባዲ ዶንኪ ያልኩት የአንቺ ቤተሰብ የሀቢባ ቤተሰብ ብያለሁ። የሀቢባ ቤተሰብ ዶንኪ ብያለሁ። እንዲህ እያልክ አይደለ? ባል ከጅብ አያስጥልም ማለት የአንተ ቤተሰቦች ጅብ ናቸው፣ የኔ ቤተሰቦች አህያ ናቸው። እንዲህ እያልክ ነው። ማነገረሽ? እኔ ቅኔ ነው የተናገርኩት። ማነገረሽ? ክፉ አንድ 140 ፖይንት ጋይስ 140 ሙላ የኛ የው የስመቷ 140 ፖይንት ጋይስ 140 ፖይንት መሰለኝ የሚያያለች የኔ ወርቅ በቤቴ ዘመንሽ ይባረካቦ። ኧረ አግዟት እገዟትማ። ምን ነካችሁ እናንተ? ሚሚየየኔና ብቻዋን በቤቴ በጌታ በኢየሱስ። አሁን ትሪፕል ነው ጋይስ። እስኪ ትሪፕል ነው 3 ታይምስ ትሪፕል ጋይስ። 3 ታይምስ ትሪፕል ነው ጋይስ። ኤቭሪባዲ ሂዱበት ጋይስ። ሁላችሁ ቲም ወርክ። አንድ ሰው ተስፋ አስቆርጧቸው። ዩዘርዬ ተስፋ አስቆርጧት። መጡ ጋይስ። ዩዘርዬ ቲምወርክ ጋይስ። የሚየኔ እናት ቲምወርክ ሪም ገኒ መስለኝ guys, teamwork. Watch out, teamwork. ሚሚዬን አግዟት ብቻውን። teamwork, guys, teamwork. Watch out, teamwork. Watch out, teamwork. Watch out. ወይኔ my goodness. ድጋሚ ልቀጣ ነው። ሺት ድጋሚ ልቀጣ ነው። ሚሚ በልብ በሽታ ልትገይኝ ነው እንዴ? አላለቀም ጋይስ፣ ግላባችን አላለቀም እኮ። ሜቢ ዊ ካን ዱ ሰምቲንግ በዚህ እማ በልብ በሽታ እናቴ
እናቴ ምን አባቴ ልሆንልሽ እናት ምን አባቴ ልሆንልሽ እናቴ አልቻልኩም ቢሰጠንና መጀመሪያ በአንድ እኔ ላርግዝልሽ ምን አባቴ ልሆንልሽ እናቴ እማ 5,030,000 እሷም ይበልጠን እኛም በ40,000 አንድ ግላብ የኔ አውሎ ንፋስ ግላባችን ዋቻውት አይታወቅም። እነዚህ ተንከሲሶች አይታወቅም። ራቅ አርጉት፣ ራቅ አርጉት። እኔ ምንም አላምናቸውም። ጥላቢሶች ሚውት አርጋኝ ነው የምትጫወተው። እየሰማሁሽ እንደሚሉት ለምረሚዝም ማድረግሽ ለምረሚዝም ማድረግ ሲጀመር ድምፅሽ በራሱ ይከረድዳል። ግን እኔ ቢከረድደኝም እችለዋለሁ፣ ቢከረድደኝም እችለዋለሁ። ምን ላርግ ታዲያ? እሺ ቅጣትን ተናገር። አውጣው 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 ገኛ ይወጣል። አውጣው 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 እንዳያችሁት 24 ካራት እኮ ነው የምትሰጣት። ያት የሰጠቻትን 19 ካራት ነው የሰጠሻት። ወይ 18 ካራት ስጪ ወይ 24 ካራት ስጪ። አሁን የ19 ካራት ምን ይባላል? ይሄ ካራት አይደለም ካራቴ ነው። አውጣው 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 አውጣው። ስሚ ነይ ተነሽ። የመጀመሪያ ቅጣትሽ ማለት ነው ምንድነው እሱ ነገር? አውጣው አውጣው ምን አውጣው ምንድን ነው? ማን ነው የሚለው? ማን እባክሽ አታሳስቂኝ እባክሽ። ጅል አደረገችኝ እንዴ? ስወፍር ጅል አደረገችኝ እንዴ? አታሳስቂኝ እባክሽ። ተነሽ ተነሽ ተነሽ። ካልነሳም እዚሁ በክብሬ ቁጭ ብዬ አብረን ኮራ ጀራ ብዬ ክብሬ መርጬ እቀጣለሁ። እኔ ሀቢባ የመጀመሪያ ተንበርክከሽ እኔ እንዳንበረክከሽ ተንበርክከሽ ሚኪ የንጉሶች ንጉስ እና አንችለውም ትያለሽ 10 ጊዜ 10 ታይምስ ተንበርክከሽ። ሁለተኛ ቅጣት ያው ዛፉ ወጥቷል። በቃ ዛፉን አስወጥቼ ይችላል ለአንተ የእንትኑ ስለቀረልክ ነው። ውጭ ወጥቶ መለመኑ ስለቀረልክ ነው። ለአንተ ነው አስወጥቼ ይልሻለሁ አትበል። ለአንተ ነው። እኔ አንድ ቅጣት ዛፉን አስወጥቼ ይልሻለሁ። አንድ ዛፍ በላይ አስወጥቼ ይልሻለሁ አትበለኝ። ለአንተ እዚህ ነው የወጣው። አንድ ቅጣት እኔ ክብር አለኝ። እሺ አንድ ቅጣት አውጣልኝ ብዬ አንተ ነህ ውጭ ወጥቼ ፌመስ ስለሆንኩኝ ውጭ ወጥቼ ስለምን በቀደም ቀረጹኝ፣ ውጭ ወጥቼ ቆራሌው ስታስቢኝ ልዋጭ ስታስቢኝ ቀረጹኝ ብለህ አንሺልኝ ቅጣቱን ያልከው አንተ ነህ፣ እኔ አይደለሁም። አንቺስ ይሄ ሁሉ ሰዓት እያጠፍኩኝ እጅ እንደከመኝ ብለሽ ልብስ አልዘረግፍም ያልኩት አንድ ቅጣት ልብስ አልዘረግፍም ያልኩት ከዚህ በኋላ ልብስ እሱ ደግሞ በቃ እኔም ደግሞ ውጭ አልወጣም ነው ያልኩት። ውጭ አልወጣም ነው ያልኩት። እኔ ምንድነው ፌቨር እንዳረግሽኝ የምታወሪ? አንተስ ምንድነው ፌቨር እንዳረክልኝ ነገር ትቼልሻለሁ ብትለው አንተስ ምንድነው? ራስሽ ይባል ዝም በይ ራስህ ዝም በል። አንደኛ ቅጣት። ሁለተኛ ዛፉ ይኑር እንዴ? ዛፉ ይኑር። አንተ ጤና ቢስ ነህ እንዴ? ራስህ ጎማ መተንፈስ ከተቀጣው በኋላ ነው የቀረው። ስለዚህ አንቺ ከተቀጣሽ በኋላ የዛፉ ይቀራል። በሽተኛ ነህ፣ ጤና የለክም። ጤና ቢስ። እሺ ተናገር። ሁለተኛ ቅጣት። ሁለተኛ ተንበርከሽ ታይሽ። ሁለተኛ ለመዝናናት አደሉ ያተጨቃጨቁ እሱ ራ ጨቃጭቆ ይንጨቅ በቃ እኔማ ይብላኝ ለምታገባው ማታ የታጌታው ጫካ አይደለም እኮ እኔ ጋም ዛፍ የለም። እሱ ሞት ለማየት ተጣጣ
በሳፋ ውሃ ታመጪና ሳፋ ላይ ቁጭ ትያለሽ 2 ደቂቃ። እዚህ ሀገር ሳፋ እኮ የለም። አንተ ሰውዬ ጤና የለህም እንዴ? የት ነው ሳፋ የለም? ካታር እኮ ነው ያለሁት። እኔ እኮ ኢትዮጵያ አይደለም የምኖረው አባቴ። ሳፋ የሚባል ነገር የለም። ሻወር አለን። ሻወር ደግሞ እኔ ባለትዳር ነኝ አልወስድም። ልብስስ ማምረር ታጥቡ? ልብስ በዎሽንግ ማሽን ነው የምናጥበው። ዎሽንግ ማሽን የሚባል ነገር አለ። የልብስ ማጠቢያ ማሽን ራሱ አጥቦ አድርቆ የሚያወጣ ዋሽንግ ማሽን ውስጥ ብትገቢስ? ዋሽንግ ማሽን ውስጥ ልግባ? እሺ። ሁለተኛ ዋሽንግ ማሽን ውስጥ ግቢ። ሶስተኛ ደፋር ዋሽንግ ማሽን እንኳን እኔን የምታከል ሴትዮ ትንሹን ልጄን ይችላታ፣ ትንሿን ሴቷን ልጄን ይችላታል። ዋሽንግ ማሽን ነው የአራስ ልጅ አይችልም። ዋሽንግ ማሽን ትንሽ እኮ ነው። እሺ ለኔ እሺ። በኩባያ 5 ጊዜ 5 ጊዜ የሙላ ኩባያ አድርገሽ 5 ቅጣት 5 ነው አልተባባልንም? እሱ ቅጣት 5 10 ነው። 5 በዚህ 5 በዚህ 10 ነው። 10 አንተ ልብስ ቀጣ እና ደግሞ ማለት ነው ልብስ ቀጣ እና አዎ ኩባያው መሬት አይወርድም። መሬት አይወርድም። እዛው ነው የሚተካከው። እዚህ ይላል፣ እዚህ ይላል፣ እዚህ እጅሽ አይወርድም። 10 ውስጥ ከወረደ አይቻልም። እኔም እንደዚህ ጥሩ፣ በጣም ጥሩ ጨክነሃል። እጅ ሳይወርድ ሳያርፍ እንዴት እንደሚሆን እናያለን። 5 አድርገው ዋላ ቁጭ ካልእጄ ላይ ስትወድቅ ሳታስፈራሪ ዝም በይ። ዛሬ እሱን 5 ነበር እንቀጣ የነበረው። ዝም በይ፣ አይመለከተኝም። ዝም በይ፣ ዝም በይ፣ አፍሽን ዝጊ። ጠብቅ። እሺ። ሶስተኛ እጅ ላይ ጣልክና ፈጣሪ ያሳይካል። አፍጥነው፣ አውቀት ጊዜ አትግደል። እማ ይላል እማ ይበል ብቻ እሱ ዝም ብሎ እማ አባ ወንድ ሴት ልጅ ስትሰጠው እማ ምን አባቴ ላርግዝልሽ እማ። ለሁሉም ጊፍተር ሴት ጊፍተሮቹ ሊያረግዝላቸው ላርግዝልሽ ልውለድልሽ። ወንድ ጊፍተር ደግሞ ሲሰጠው አባቴ መጥቶልሻል። አሁን ወንዱን ይነካኛል ታያለሽ። አባቴ መጥቶልሻል። አባቴ ምን ጅላቴ ሀያቴ የማይለው ነገር የለም። አንተ ሰውዬ ወስንና፣ ምንድን ነው ወስንና ተናገር። ምንድን ነው የሁሉ ማሰብ ለቅጣት? አሁን ብሎ እኮ ነው ጊዜ የሚገለጥ። ምንድን ነው ቅጣት? ተናገር። ሶስተኛ ቅጣት ሚኪ እያሰብክ እሺ፣ እጅ ላይ ልትወርቅ እንደምችል እያሰብክ በኋላ ደም እንዳንቃባ ነው እናንተ። ሳንቀር የሚለውን ጃዝ ታውቂዋለሽ? አላውቀውም። አንተ ክፈትልኝ ሙዚቃውን። እሱን ጋስነት አላውቀውም። ምንድን ነው እስቲ በለው። አዚዮ ሰንገር አዚዮ ሰንገር አዚዮ ሰንገር አዚዮ ሰንገር ዘፈኑ ልክፈትልሽ። ቆይ በእሱ ማለት ነው። ይሄንን የእርጉዝ እንደዚህ ይሄንን እንደዚህ የእርጉዝ እንደዚህ ታደርጊና እንደዚህ ታደርጊያለሽ። የእርጉዝ በዚህ ከዛ በኋላ የእርጉዝ እዚህ ጋር ደግሞ ትንሽ የሚጨምር ነገር አያስፈልግም መጨመር። ሆዴን ብቻ ጨምራለሁ። እሺ እስኪ ሙዚቃውን ልስማው መጀመሪያ። በራሱ ትልቅ ነው። እሺ ችግር የለውም። እሺ ስሚ፣ በቃ ዘፈኑን ስሚውና እሱን ትቀጫለሽ ከፈለግሽ። ግን እኔ ምን ያህል ምስኪን እንደሆንኩ እኔ ችግር የለውም። እቺ ክፉ ሪምዬ ምን ልቀጣ ታዲያ? ይሄ ቀለል እኮ። ያኛው እኮ 10 ጊዜ በኩባያ እንደዚህ እያደረጉ እጅ በጣም ያማል። እጅ ያማል። 5 ቢሆን ይሻላል። ቲክታክ ያሰጋል። ቲክታክ ይዘጋብሻል አለችኝ ሪሚ። ይሄንን ካረግሽ ምን አገባኝ? ከ3ቱ ምረጫ 3 ቀጥ ሰጦሽ ይዘጋብኛል። እኔ ተነስቼ እንዲህ ሀረካት ካረኩኝ ወሲባዊ እንቅስቃሴ ብሎ ይዘጋብኛል። ስለዚህ ስማኝ፣ ቤተሰቦቼ ይዘጋብሻል ብለውኛል። ስማኝማ ዛሬ እንደምንቀጣጣ 5 አድርገው። እኔም ስቀጣ ከ5 እቀጣሃለሁ። እስከ ዛሬ እንደምንቀጣጣ 5 አድርገው። እጅ ያማል በጣም። አላረገው
እዛው ላይ አየር ላይ አላረግ 10 ካገኘሽ ቅጪ እኮ 5 አድርገው። እስከ ዛሬ እኔም አንተም ስንቀጣጣ የነበረው 5 ነው። ለምን 10 ታደርገዋለህ? ለምን አንተ ክፉ ትሆናለህ? ይሄ አላረገውም ተቀይሯል። በቃ ደም ተቀባብሏል። አላረገውም ኖ ለማዝናናት በደንብ ነው የምንዝናናው። እየተዝናናን ታዲያ የኔ ስቃይ እያየህ የሚዝናና አለ እንደ እጅን ያመኛል። 5 አድርገው። እስከ ዛሬ 5 ስንቀጣጣ የነበረው ዋታ አትበጥብጪ ጭራሽ አለምኝ ቆፍጠን መስተቃጭ። እኔ ትናንትና ስንት ነው የቀጣሁት? እኔ ስንት እንደቀጣሁት ብቻ ንገረኝ። ስንት ነው የቀጣሁት ትናንትና? ስታገኝን ቅጭኝ ስታገኝን ቅጭኝ ብቻ ንገረኝ። እንዲሰሙ ቤተሰቦች ይፈለጋል። ስንት ነው የቀጣሁት እኔ ትናንትና? ስንት ነው የቀጣሁት? 5 ዛሬ አንተ ልናስር ትቀጣኛለህ። ለምን ክፉ ትሆናለህ? እኔ በቀጣ አንቺ ከርፋፋ የዋ ሰው ነሽ። የዋነትሽን አቁሚ። በቃ ሂጂ። እኔ ክፉ ሰው ሂጂ። አልሰማሽም። የቀጣው ከነጥፍ ነው የምትቀጣኝ። ችግር የለም እሺ። እንኳን ደግ አደረገ ይስተቀጭ። ደሜን አታልፍ። አይንሽን አልጠባብስ። ሂጂ። ችግር የለም እወጣዋለሁ። ተወጪ። ሂጂ። ምንም አይነት ኤክስኪውዝ ስፔሻሊ እቺ ሀቢባ ለምትባል ሴትዮ ምንም አይነት ኤክስኪውዝ የለኝም። ጨፈልቅሻል። ማረገሽ እድሜ ልክን እንዳሸነፍ እጅሽን አንዴ ብታወርጂ መጀመሪያ ሙሉ መሆኑን ለኢትዮጵያ ሕዝብ አሳይ። ሚስተር አማኑኤል ቴንኪ። እጅሽ ውሃው ሙሉ እንደሆነ መጀመሪያ ለኢትዮጵያ ሕዝብ አስመስክሪ። ከዛ በኋላ ማውረድ የለም። ቆፍጠን ብለሽ መቃ ትንሽ ብታወርጂ ዲስኳሊፋይድ ጨዋታ ተበጣብጫለሽ። ሚራክል ጌም ላይ ስጭኝ እናቴ ፕሊስ። እሺ ጌም ላይ ይሻለኛል። ሪም 19 ከ4 ሰጥተሻት አታፍሪም? ትእዛዝ ይሄ ዘጋብሽ አሞ ሁልሽንም ማለት ነው። ዛሬ ድራሽን ነው ማጥፋልሽ የሚያስመጥጥ በቃ ዛሬ ትገረፋለሽ። ልጅ አለጣጥ ለምንድን ነው ያበራሽው? መብራት የለበትም። አጥፊልኝ እናቴ፣ አይኔን ያመኛል። አይንክ ይጥፋ ኢንሻአላህ፣ አይንክ ይጥፋ። ያው ውሃው መብራቱን ለምንድን ነው ያበራሽው? ያው ውሃው ሙሉ መሆኑን መብራቱን አጥፊልኝ። ኋላ ካንተ ጋር ጭቅጭቅ አልፈልግም። አንተ ሰውዬ እየልኝ ክፈችው፣ ውሃውን ክፈችው። ሳከፍችው እንደ ሙሉ የሚሆነው ክፈችው እንጂ በሽተኛ ዘግቼው ነው ሞልቶ። ያው እዩልኝ ጋይስ። ኧረ እባክሽ ይሄ ሞላ ነው የሚባለው? ሞላ ማሩ ነው ይሄ። ውይ እናት ልጅ አንተ በሽተኛ፣ ከዚህ በላይ ከሞላ ይፈሳል። ጤና የለክም። ውይ እንደ ትላንት እንዳስላሽ እንዳስላሽ ሙያት በሽተኛ እኔ እንደዚህ በቃ አታጉዩ። በቃ አሁን በክብር ለኢትዮጵያ ሕዝብ ያሳየሽ። ወደ ክብር ቦታው ውሰጂ። እንዳቀንሽ በሽታ ይቀንስ። ካልቀንስ ማንተ የተረገምክ ሰውዬ፣ ጨካኝ ክፉ ነህ ካንተ። ከአንተ አይነት ክፉ ሰው አይቼም አላውቅም። እንኳን ደግ አደረገ። እሰይ አዝኜልሽ ነው እንጂ በእናትሽ ጀምሪው። ብታቋርጪ ማለት ነው ብታቋርጪ እራስሽ ነፍስሽን እወቂ። 5 አድርገው። 10 አይቻልም። 5 አድርገው። እሺ ለምኝኝ። እሺ ለምኝ። በሽታ ለምን አልሞትም? እኔ ጠላቴን ከምለምን ጠላቴን ላለማንገስ እኮ ነው ሽንት ቤት ጉድጓድ ውስጥ እጄን የከተትኩት። ጠላቴን ተንበርክኬ ንጉስ ላለማለት እኔ ሀቢባ ትዕቢትሽ ገና ታጥሪያለሽ። በዚህ ትዕቢትሽ ገና ብትሆኚውን አታውቂም። ጊዜ ልጣል እንጂ ጠላቴን አላነግስም። እኔ ሀቢባ ጋይስ ደብል ቆፍጠን ጠን በይ እስኪ እናቴ። ብራቮ አንድ አወረደችው። አይቻልም። አወረደችው። አይቻልም። አወረደችው። አይቻልም። ማውረድ አይቻልም። አወረደችው። አይቻልም። እየተስጋገርን አይቻልም። ከአሁን በኋላ እንዳታወርጁ። አንዴ ስቃዩ እንዳታወርጁ። ፈሰሰ ትላለች። እኛ እዛው እንዲመላለስ እንዲፈስ ነው የፈለግነው እኮ 2 ቁጠርልኝ። እሺ እጅ ማቀያየር አለብኝ። እያወረድኩኝ እጅ ካልቀያየር አይሆንም። እዛው ነው ቅጣቱ። እንደዛ ነው። አንቺ ሴትዮ አክብረሽ ተቀጭ። አያወረድኩም።
በሽተኛ ላለማውረድ እንዲሰቃየው አንተ ይተሰው አናት ላይ መቀየር ትችያለሽ። ምን አገባኝ? አናት ላይ ቀያየር ሂጂ 17 ሶስት ጋይስ እየቆጠራችሁ ልጅ 17 ሰው አንዳንድ አበባ አወረደች ጋይስ አወረደች። አላወረድኩም እንዴ? ሰው ይልልሻል። ተቀጭልኝ፣ ኧረ ተቀጭልኝ። አንቺ ብስል ሴትዮ ተቀጭልኝ። አወረድሽው፣ አታውርጂው። አናትሽ ላይ ቀያሪው እዛው፣ በዚህ ጋር ተቀያሪ፣ እዛው አናትሽ ላይ ቀያሪው። 4 እሺ 17 ሰው አንዳንድ አበባ 17 ሰው 7 ሰው አበባ ጋይስ ሂዱበት ትሪፕል ጋይስ ሂዱበት ትሪፕል ጋይስ 3 ታይምስ ትሪፕል ጋይስ ካሞን አረ ጋይስ ሂዱበት ትሪፕል ሂዱበት አንድ ኤርፕሌን ሂዱበት አናቱ ላይ ጋይስ ሂዱበት ትሪፕል አረ ቅጣትሽን በትክክል ተቀጭ ሴትዮ። አረ ጋይስ ትሪፕሉ እሺ፣ የኛ ትሪፕል መግባት ምንድነው ጥቅማችን ጋይስ? አረ የሆነ ጥቅም አሳዩ ጋይስ። አረ ትሪፕል ጋይስ፣ አረ ትሪፕል እንጠቀምበት። ትሪፕል ስላልሰራላቸው በቀላሉ ማሸነፍ እንችላለን ጋይስ። 7 አድርጌያለሁ። 3 ነው የቀረኝ። አንዴ ፑሽ ላድርጎ። አሁንም ምንም ይፈን አይደለም። አንድ ሰው ባዶ እኮ ነኝ ማሪ። የኔ እናት 8 የኔ እናት 9 10 ለምንድን ነው እንደዚህ የተቀጣሽው? ማለት አንቺ ጤነኛ ነሽ? እንዳረሽው በዚህ እጅሽ 5 ጨምሪ፣ በዚህ እጅሽ 5 ነው። 10ሩን በዚህ ነው እንዳረሽው። በህይወትሽ እቺን ቀን እንዳረሻት እንዳዘነጋት በቃ እሺ፣ እንዳረሽው አንቺ ሰሚ አንድ ቤስት ኦፍ 3 ከዚህ በኋላ ጂም ሊሄድ ነው። በቃ ለውጣ ቤተሰቤን በቃ አንድ ቤስት ኦፍ 3 እንደግማለን። ይሄን ጨርሰን አንድ ቤስት ኦፍ 3 እንደግማለን። ካላስ ሲቀጣጣ ነው ፋን የሚሆነው። አንድ ሰው ብቻውን ደጋግሞ ኧረ እባክሽ አንቺ 3 ወር ሙሉ ስቀጠቅጭኝስ ምን ታየሽ አንቺ? አልቃሽ አታልቅሽብኝ። አንዬ ደግሞ አላስቀምጥም። እንዳንተ አይነት ክፉ ጨካኝ ቅጣቶችን አልነበረም ስቃጣት የነበረው። ዝም ብዬ እንዲተራርግ ቁጭ ብድግ ስራ፣ የራስ ቦርጭ እንዲጠፋል ቁጭ ብድግ ስራ፣ ኩሻፕ ስራ ነበር ስልክ የነበረው። እንዳንተ እንደዚህ የተንኮል የክፋት እና በዛ ጉዳይ ትጸጸቻለሽ? ባደረግሽው ነገር ትጸጸቻለሽ? በጣም ማየት ሙት ምን ነው እኮ እኔም እኮ እንድትጸጸች ነው የምፈልገው። እንኳን ተጸጸች እንዳሳየኝ ታውቃለህ። በቃ የክፋትን ጥግ ስላሳየከኝ ከዚህ በኋላ እጄ ላይ ሲጥልቅ ምን ማድረግ እንዳለብኝ በደንብ ግን ስሚ፣ ለመጀመሪያ ቀን ማለት ህይወትሽን ሳቀፍልሽ ምን ተሰማሽ? እኔ በህይወቴ የቀጣከኝ ከባዱ ቅጣት ይህንን ልብስ ያዘረገፍከኝ ነው። ይህንን እሱ ነው በጣም በቃ ከባድ ነገር። በቃ ምን ተሰማሽ ግን? የዛን ቀን ምን የተሰማሽን ነገር እስኪ በግልጽ ንገሪ። በጣም ተናደድኩ፣ አስጠላኸኝ፣ ጠላሁክ፣ የክፋትን ጥግ አየሁብክ። እንኳን ምን አገባኝ? ከኛ ህይወት ጋር ምን ያገናኘዋል? በሱ ቢላ ይመስልሽ ምን አገባኝ? አይመለከተኝም። ጋይስ እስኪ 3 አበባ ማነው 3 ጊዜ እጥፍ በትሪፕል ተስፋ እናስቆርጣቸው በዚህ ጨዋታ። ታውት እዛኛው ያኛውን ትሪፕል ታውት እዚህ ጋር ተስፋ እናስቆርጥ። እንግደላቸው፣ እዚህ ጋር እንቅጫቸው። በቃ የሚሻየ ይቀጡ እዚህ ጋር ላጥበቅ በቃ ንግስቷችን ያለሽ የኛ ኩራት ዘና አንድ ያለች ዘና ብዬ ማርያምን አሁን ለሚቀጥለው
ሴትዮ ለሚቀጥለው ቅጣት ተዘጋጅ። በቃ ለሚቀጥለው ቅጣት ተዘጋጅ። ሬዲ ሁኝ። ይቅርታ ጋር ሮዛ ተስፋዬ በጣም ደቀረስ ከወንበርሽ ተነስተሽ ተጫውቺ። ከወንበርሽ ተነስተሽ ተጫውቺ። ተነሺ እናትቶኝ ወደዛ እንዴት ተነሺ ናቶች ከወንበርሽ እንዳኸኝ እንዴት እንዳስጠላኝ ድምፅክ እንዴት እንዳስጠላኝ ከወንበርሽ ብድግ በይ። ቅድም አውጣው ስትል የነበረው ምንድን ነው እሱ? ምን ፊልም ላይ ተክ ነው? የሆነ ሰው ላይ ሙድ እያስክ ነው? ምንድን ነው አልገባኝም። እንዲ አውጣው ሴሌብሬሽን አታውቃትም? አውጣው አሳየኝ በማየ አውጣው። ይሄ የኳስ ደጋፊዎች ሴሌብሬሽን ናት። ኳስ ደጋፊዎች፣ እኔ ደግሞ ኳስ ደጋፊ ታውቂያለሽ። የምን ደጋፊ ናት እሷ? አውጣው ማለት የገባውን ጎል አውጣው ማለት ነው። ገባሽ? ገባኝ። አሁን ተረዳሁ። ጎሉ ገብቷል። እስኪ አውጣው፣ ወንድ ነው አውጣው አይነት ነገር ነው። ሴሌብሬሽን ገባኝ እኮ። የምን ደጋፊ ናት? ቢገባሽ ባይገባሽ የምን ደጋፊ ናት? የምን ክለብ ደጋፊ ናት? ደጋፊዋ ስታዲየም ሆና ነው እንደዛ አለች እያልከኝ ያለከው? ሁሉም ሰው ነው ኳስ ደጋፊ ነው። አውጣው የሚለው ኳስ ደጋፊ ነው እኮ። መጀመሪያ ያለችው ይህን ትሬንድ ያመጣችው መጀመሪያ ያለችው ማናት? የምን ደጋፊ ናት ነው ያልኩት። 19 በሚኒሊክ ጊዜ ነው ይሄ ትሬንድ የመጣው። በቅርበጣ ጨዋታ ምን ያገባኝ እኔ ሚጥሚጣ ሴትዮ ነው ምን ያገባኝ እኔ 13 ተጫወትኩበት በቁም ነገር ታሪክ አመጣትን ዋቴ የአብነት ዋቴ እኮ ናት እኮ ዋቴ ታውቃላችኋ ጋይስ? ቱ ታይምስ ደብል ነው። ይሄኛውን እንደጨረስን አንድ ነው የሚቀረን፣ አንድ ቤስት ኦፍ ስሪ ነው የሚቀረን። በቃ ማሳረጊያ ማለት ነው። የመጨረሻ ጨዋታ ሊቀር አንድ ነው የቀረው። ያ እያዘናጋሽ መሆኗ ነው። ባንኝ ይባላል። ደብል ነው። እንሂድ በደብል እንጠው ከሳቸው መጣ ቤተሰቦች በጠቅላላ እንዲህ ከኔ ጋር ሳፋጣ ዋጋ እንደሚያስከፍል በዚህ